በአዲስ አበባ ሪል ስቴት ላይ ኢንቨስት ሲያደርጉ ትርፋማ የሚያደርገው የትኛው ነው? በየወሩ በመደበኛ ኪራይ ለረጅም ጊዜ ኪራይ መቀበል ነው ወይስ እንደ ኤርቢኤንቢ ወይም ደግሞ ሆቴሎች እንደሚያደርጉት በየቀኑ ኪራይ መቀበል ማለት? በ2026 የአዲስ አበባ የሪል ስቴት ገበያ ሙሉ ለሙሉ በሚባል ደረጃ ተቀይሯል። ብዙዎች የሚሳሳቱትን ስህተትና በቁጥር አስልተን የትኛው እንደሚያዋጣ እናብራራለን። ተከታተሉኝ። እኔ ሚኪያስ ይብሮ ይባላለሁኝ። የቤት እውቀት ቻናል መስራች ነኝ። ብዙዎችን ላለፉት 4 ዓመታት ያክል አዋጭ የሆነ የሪል ስቴት ኢንቨስትመንትን ሜክ እንዲያደርጉ አግዣለሁ ማለት ነው። እናንተንም በዚህ ቪዲዮ ላይ አግዛችኋለሁ ማለት ነው። በመጀመሪያ ኤርቢኤንቢ ወይም ሆቴሎች የሚያከራዩበትን መንገድ እናንሳ። ከተማው ላይ በጣም አሪፍ የሚባል ሎኬሽን ላይ ቦሌና ካሳንቺስ ላይ በጣም በአሪፍ ይዞታ ላይ ያለን ቤት እስከ 1200 ድረስ ልታከራዩት ትችላላችሁ። በተለይ ደግሞ የአፍሪካ ህብረት ስብሰባዎች ላይ ኤዩ ሰሚት ላይ በጥርና በየካቲት ወራት እንዲሁም ደግሞ ብዙ ዲያስፖራ ወደ ኢትዮጵያ በሚገባበት በታህሳስና በጥር ወር ላይ ከፍተኛ ገቢ የምታገኙበት ወራቶች ናቸው ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ኤርቢኤንቢ ስራ ነው። ማለትም እንደ ሆቴል ቤት ይከራይልኝ ገስታውስ አድርጌ ላከራየው የምትሉ ከሆነ ግን ስራ ነው። ቤታችሁን በደንብ በጽዳት መያዝ። ቤታችሁ በፍጹም የቀለም ችግር ሊኖርበት አይገባም። ሞልድ የሰራ ጣሪያ ሊኖራችሁ አይገባም። ፈርኒቸሮቻችሁ በትክክል መስራታቸውን ቼክ ማድረግ አለባችሁ። የተሰበረ ሶፋ፣ የተሰበረ ቁም ሳጥን ሊኖራችሁ አይገባም። ኦቨናችሁ በትክክል መስራቱን ቼክ አድርጉ። የውሃ ማሞቂያችሁ በትክክል መስራቱን ቼክ አድርጉ። እነዚህ ነገሮች አንድ ተከራይ ወጥቶ ሌላው በሚገባበት ወቅት መከታተል ይኖርባቸዋል ማለት ነው። አለበለዚያ እንደዚህ የተጎዳ ነገር የሚያይ ከሆነ ሊከራይ የሚመጣው ሰው በፍጹም ሊከራያችሁ አይችልም። እዚህ ጋር ግን ብዙ ሰው የሚሳሳተውን ስህተት ልንገራችሁ። እንደ ገስታውስ ቤቱን ማከራየት ፈልጎ ቪላና ባለ 3 መኝታ ይገዛል ማለት ነው። ቤቱን እስኪከራይለት ድረስ በጣም ብዙ ጊዜያቶችን ይጠብቃል ማለት ነው። ግን በጣም አዋጭ የሚሆነው ስቱዲዮ ወይም ባለ 1 መኝታ ብትገዙ ነው። አንደኛ ቶሎ ቶሎ ከእጃችሁ ላይ ይወጣል ማለት ነው ለመከራየት። ሁለተኛ ደግሞ የገዛችሁበት የቤቱ ዋጋ በጣም ርካሽ ነው። በኋላ ላይ ስታከራዩት ግን በካሬ ሜትር የኪራይ ዋጋውን ብትሰሉት በጣም ከፍተኛ ዋጋ ታገኛላችሁ ማለት ነው። ለዚህ ሲኤምሲ አካባቢ ባለ 1 መኝታ እስከ 10% አመታዊ ትርፍ ያስገኝላችኋል። አመታዊ ትርፍ እንዴት ነው የሚሰራው ካላችሁኝ አሁን ላስረዳችሁ። አመታዊ ትርፍ ማለት መጀመሪያ አመታዊ ገቢ አላችሁ አይደለ? በየወሩ ቤቱን ኪራይ የምታገኙበት ገቢ ለአመት ወይም ለ12 ወር አባስታችሁ ታስቀምጣላችሁ። ከዛ ቅድም የነገርኳችሁ ደግሞ ወጪዎች አሉ። ለምሳሌ ፈርኒቸር ቢበላሽ፣ ቀለም መቀየር ቢያስፈልጋችሁ፣ የተለያዩ የማብሰያ እቃዎች ቢበላሹባችሁ፣ እቃ ቢጠፋባችሁ፣ እነዚህ ሁሉ ወጪ ናቸው። መለሳችሁ መተካት ስላለባችሁ ከነዚህ አንዱ ጉድለት ከኖረበት መልሶ ተከራይ ስለማይገባላችሁ ማለት ነው። ከዛ እነዚህን ሁለቱን ታቀናንሳላችሁ፣ አመታዊ ገቢውንና አመታዊ ወጫችሁን ማለት ነው። ከዛ ሲካፈል ታርጉና የቤቱ አሁን ላይ የሚሸጥበት ዋጋ አሁን ላይ የሚኖረው ቫልዩ ታካፍላላችሁ። ይህን ስታደርጉ በፐርሰንት የምታገኙትን አመታዊ ትርፍ ትረዱታላችሁ ማለት ነው። ስለዚህ አመታዊ ትርፍ ወደ ሲኤምሲ አካባቢ ላይ ባለ 1 መኝታ በተለይ እስከ 10% ያመጣላችኋል። ያ ማለት በጣም ትልቅ ቁጥር ነው። በ10 ዓመት እናንተ ቤቱን ስትገዙ ያወጣችሁበትን ወጪ ይሸፍንላችኋል በኪራይ ብቻ። በመሃል ግን ቤቱ በእናንተ ንብረት አይደል ያለው። አሲዛችሁ ካርታውን የፈለጋችሁትን ብድር ጠይቃችሁ ቢዝነስ በጎን ረን ማድረግ ትችላላችሁ ማለት ነው። ለዚህ ሌላ እንደ ኤርቢኤንቢ ወይም እንደ ገስታውስ በምታስቡ ታይም ልብ ማለት ያለባችሁ ነገር አመታዊ ትርፍ ይሆናል ማለት ነው። ስለዚህ ቤታችሁን ከኪራይ መጠቀም ስትፈልጉ ዋነኛ ነገር ማሰብ ያለባችሁ አመታዊ ትርፍ፣ አሁን ባሳየኋችሁ ቀመር መሰረት አመታዊ ትርፍን ካልኩሌት ማድረግ ይኖርባችኋል ማለት ነው። በአንጻሩ ደግሞ ብዙ ስራ የሌለበት ለምሳሌ አሁን የነገርኳችሁ ወጪዎች ማለት ነው የሌሉበትን ሐሳብ ደግሞ የምትፈልጉ ከሆነ ለምሳሌ እንደዚህ አይነት የፈርኒቸር ማደስ በየጊዜው ቀለም መቀየር ሐሳብ ከሌላችሁ ስራ የማይበዛበት
ምርጡ መንገድ ደግሞ አንፈርኒሽድ አድርጋችሁ ቤቱን ያለ ፈርኒቸር ማከራየት ስትችሉ። ይሄ ደግሞ በምን መልኩ ያዋጣቸዋል መሰላችሁ? እዚህ አዲስ አበባ ውስጥ በጣም ብዙ የቤት ኪራይ ፍላጎት አለ። ብዙ ሰው ለስራ የሚመጣው ወደ አዲስ አበባ ነው። ኢቭን ቅርብ ያሉ ወደ ደብረ ዘይት ምናምን የሚኖሩ ሰዎች ስራ ያላቸው ወደዚህ ወደ አዲስ አበባ ነው ማለት ነው። ብዙ ኢንተርናሽናል ተቋማት ያሉት እዚህ ነው። ሆስፒታል፣ ብዙ የስራ እድል ብቻ የተመቻቸው እዚህ አዲስ አበባ ውስጥ ነው። ኢቭን ተማሪዎች በየአመቱ ከዩኒቨርሲቲ የሚመረቁት በጣም ብዙ ናቸው። እነሱ ሁሉ የሚመጡት ለስራ ወደ አዲስ አበባ ነው ማለት ነው። ድሮ ያደጉበትን አካባቢ ለቀው ለስራ ግን የሚመጡት ወደ አዲስ አበባ ነው። ይሄ ምን ያሳያቸዋል? ብዙ የቤት ኪራይ ፍላጎት እንዳለ ያሳያል ማለት ነው። ስለዚህ ብዙ ሰው የራሱን ፈርኒቸር አስገብቶ ቤት ውስጥ መኖርን ይመርጣል ማለት ነው። ይሄኛው በምን መልኩ ያዋጣችኋል መሰላችሁ? ቤታችሁ ዛሬ ተከራይ ቢለቅ በሁለት እና በሶስት ቀናት ውስጥ ሌላ ተከራይ ማግኘት ትችላላችሁ። ያ ማለት በየወሩ የማይቆም ገቢ ያላችሁ ማለት ነው። ለማጠቃለል ያህል ለፈጣን የዶላር ትርፍ የምትፈልጉት ከሆነ ቦሌ ላይ እንደ ኤርቢኤንቢ ወይም ገስታውስ አድርጋችሁ ማከራየት የምትችሉትን ቤት ብትገዙ ይሻላል። ወይም ደግሞ ለረጅም ጊዜ ትርፍ ማግኘት የምትፈልጉ ከሆነ ያለማቋረጥ ወዲያው ተከራዮችን ማግኘት የምትፈልጉ ከሆነ በማደግ ላይ ያሉ ሰፈሮች ሲኤምሲን፣ አያትን እንዲሁም ደግሞ ለቡ አካባቢ ብትመርጡ የተሻለ ያደርጋቸዋል ማለት ነው። እስቲ እናንተ እንደ ገስታውስ አድርጋችሁ ማከራየት የምትችሉትን ቤት መግዛት ይሻላችኋል ወይስ ለረጅም ጊዜ በየጊዜው ኪራዩ የማይቋረጥበትን ቤት መምረጥ ይሻላችኋል? ኮመንት ላይ ይህንን ሐሳባችሁን አጋሩኝ፣ አስቀምጡልኝ። አመሰግናለሁ።